ቸግሮኛለሁ። በጣም ቸግሮኝ በጣም ከሚባለው በላይ እኔ አባቴ መወድ ወንጌልን መወድ ለወንጌል ምተጋ ቅዱሳን ኢትዮጵያ ያሉ ለወንጌል ምረዳ። ሰላም ሰላም ውድ አድማጮቼ እንግዲህ እችን የምትሰማት ኢትዮጵያዊ ናት። በአረብ ሀገር ያለች ኢትዮጵያዊ ናትና ይሄ ትንሽ ቆንጥሬ ነው ማለት ነው እና በየዕለቱ በምድራችንና በሕዝባችን ላይ የተለያየ ሰቆቃ እንሰማለን እና አማኞች ቤተ ክርስቲያን ስለዚህ ምን እናስባለን የሚል ልቤ ውስጥ ነበር ሳብሰለስለው እና ትናንትና በነበረው ምሽቴ ፓስተር ዮናስ በጣም የሚገርም ሆነ መልእክቶችን ያስተላልፍ ነበረ። እጅግ አድርጌ አመሰግናለሁ። ግን ቀጥታ ለዚህ ምናልባት ይጠቅማን ይሆናል ብዬ ከመጽሐፍ ቅዱስ ትንሽ አርቲክሎች ላነብ እፈልጋለሁ እና ሁላችንም በቃ በፈረሰ ቁጥር ላይ መቆም እንድንችል የሚመክረን አርቲክል ነው እና በሕዝቅኤል 22:30 እግዚአብሔር እንዲህ ይላል፣ ምድሪቱን እንዳላጠፋት ከመካከላችሁ ቅጥሩን የሚገነባ በፈረሰም ፊት በፊቴ የሚቆምላት ፈለግኩ፣ ነገር ግን አላገኘውም። በዚህ ጥቅስ ላይ የተሳለው ስዕላዊ መግለጫ ቀዳዳዊም ክፍተት ያለበት ግድግዳ ነው። ግድግዳ በጥንት ጊዜ ከሁሉ የተሻለ መከላከያ ዘዴ ነበረ። በግድግዳ ላይ መበላሸቱ ጠላት እንዳያልፍ ያደርገዋል። በግድግዳ ላይ ጥሰት ከተፈጠረ ተከላካዩ ወደዚህ ቦታ ይገነባል፣ ጥሰቱ ይይዛል። ክፍተቱ በተሻለ ፍጥነት መጠገን አለበት። ጥሰቱ ሳይጠበቅ ወይም ካልተጠገነ ከተተወ ከተማ ትወድም ነበር። ሀገርን ኃጢአትን በደል ጥቅልል አድርጎ ይገልጻል። እስራኤላውያን ኃጢአት ቅጣት ሆኖ እግዚአብሔር በብሔር መካከል እንደሚበትናቸው ይናገራል። በቁጥር 30:20 ላይ እንዲህ ይላል፣ ምድሪቱ እንዳላጠፋት በመካከላችሁ ቅጥሩ የሚገነባ በፊቱ የሚቆምም ፈለግኩ፣ ነገር ግን አላገኘሁም። ስለዚህ መዓቴን አፈሰስኩ፣ መቃቴንም ቁጣ አጠፋቸው፣ ያደረጉትን ሁሉ በራሳቸው ላይ አወርዳለሁ ይላል እግዚአብሔር። እዚህ ያለው ክፍተት በኢየሩሳሌም ላይ ያለው አደጋ ያመለክታል። እግዚአብሔር ቁጣ በኃጢአተኛዋ ከተማ ሊፈርድ ነው። ጽድቅ ስለ ከተማ የሚማልድና እግዚአብሔር ምሕረት የሚፈልግ ማንም አልነበረም። እግዚአብሔር እንዲህ ያለው ተከላካይ ፈለገ፣ ነገር ግን ምንም አላገኘም። አንድ ሰው በክፍተት ውስጥ ለመቆም ፈቃደኛ ቢሆን ኖሮ በመካከል ግድግዳውን መገንባት ማንም አልተገኘም ወይ ፈቃደኛ አልነበረም። ስለዚህ ፍርዱ ወጣ። ይባስ ብሎ በሕዝቅኤል ምዕራፍ 13 ላይ በእስራኤል ላይ ያሉ ሐሰተኛ ነቢያት የግድግዳውን ሰበር ለመጠገን ተደፍሮባቸዋል። ክፍተቱ ውስጥ ከመቆም ይልቅ ፍርዱን ሊመጣ ነው ብለው ክደዋል። ከሙሴ በተጨማሪ በክፍተቱ ውስጥ ለመቆምና ስለሌሎች ለመማለድ ድፍረት እና አስተዋይ የሆነ በርካቶች አሉት። በዘፍጥረት 18 ላይ አብርሃም ስለ ሶዶም ይማልዳል። እስጢፋኖስ ለሚወግሩት ይጸልየዋል። ሐዋርያ 7:60 ጳውሎስ ስለ እስራኤል መዳን ጸለየ። ሮሜ 10:1 ጌታ ኢየሱስ በክፍተት ውስጥ ቆሞ ከመስቀል ላይ ሆኖ ሲጸልይ አባት ሆይ የሚያደርጉትን አቁምና ይቅር በላቸው። ሉቃስ 23:34 እና ስለኛ መማለዱ የቀጠለበት መምህር ነው። በአዲስ ኪዳን ስለሌሎች እንድንጸልይ ተነግሮናል። አንደኛ ጢሞቴዎስ 2:21 በእግዚአብሔር ጥበብ እና ልዑላዊነት ፈቃድ ለመፈጸም የሰዎች ጸሎት ለመጠቀም መርጧል። አሁንም በክፍተት ውስጥ የሚቆሙትን ለወዳጅና ለቤተሰብ፣ ለሕዝብ ቡድኖች፣ ለሀገሮች ይፈልጋል። ልክ እንደ አብርሃምና ሙሴ እግዚአብሔር እንዲያድን በመጠየቅ ክፍተት ውስጥ ለመቆም ፈቃደኛ እንሆን እና ከዚህ ብዙ ነው የተማርኩት ማለት ነው። እና እንግዲህ ይህንን በተመለከተ እኛ በዚህ በእስራኤልና በኢትዮጵያ በእስራኤልና ቤተክርስቲያን ጣልቃ ለመግባት የአቢጊያል ሚኒስትሪ በዚህ በክፍተት ላይ የቆመ ሚኒስትሪ ነው እና እንደዚሁ ሁላችንም አሁን ስለ ስደተኞች መማለድ እንችላለን። ጦርነቶች እንዳይነሱ መቆም እንችላለን። ብዙ የምድራችን ቅጥር ሁሉም ፈርሷል። ያልፈረሰበት ቦታ የለም። እርስ በእርስ የመከባበር ነገር የለም። ጤነኛ ፖለቲካ ስርዓት የለም እና ቤተክርስቲያን ለዚህ አስተዋጽኦ ማድረግ ትችላለች ብዬ አምናለሁ። አሁን ያሰማኋቸው ልጅ በስደት የሚሰቃዩ ብዙ እህቶቻችን አሉ። ኤቭሪዴይ የምንሰማቸው። እኔ ፌስቡክ ቁጭ ባልኩ ቁጥር ብዙ አይነት ሰው ነው የማናገረው እና በጣም ነው የሚገርመኝ።
እና ስለዚህ የኔ መልእክት ምንድን ነው? ዝም ብለን ለእይታ ዝም ብለን በቃ ላልገባን ነገር ሳይሆን በፈረሰው ቅጥር ላይ እንቁም። እኛ ለህዝባችን ለሀገራችን ወኪል ነን። ስለመረባቸው ስለመጠማታቸው ድሆችን ማሰብ ኢየሱስ ክርስቶስ ለድሆችና ለተቸገሩት ነበር የሚቆመው። የፍትህ አምላክ ነው እና ከእግዚአብሔርም ከሰውም ጋር ቆመን መስራት አለብን ብዬ አምናለሁ ማለት ነው። እና ቅዱሳን የምድራችን ችግር የህዝባችን ችግር ቤተክርስቲያን ይመለከታታል። ቤተክርስቲያን ግን እንዴት መስራት እንዳለባት ከእግዚአብሔር ጥበብና ከመጽሐፍ ቅዱስ መማር አለባት ብዬ አምናለሁ። ሰላም ለምድራችን፣ ሰላም ለኢየሩሳሌም ይሁን። እባካችሁ በፈረሰ ቅጥር ቁሙ። በሆነ ችግር እገኛለሁ